ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች? ዛሬ የሆነ ታሪክ ልንገራችሁ ብዬ ከጠቀማችሁ ያው ሶሻል ሚዲያ መማማሪያ ማለት ድሮ እኔ ያደኩበት አካባቢ ነው እና ኤሌመንተሪ ስንማር ነው ስድስተኛ ክፍል ወር አምስተኛ ክፍል ምናምን ሆነን ነው እና ጎረቤት ሱቅ የነበራቸው ሰውዬ ነበሩ እና ልጁ እኔን ያክላል በዛን ጊዜ ማለት ነው። የአምስተኛ ክፍል ወር የስድስተኛ ክፍል ተማሪዎች እያለን ነው። ሱቅ ነበራቸውና ልጁ ጓደኞቹን እያመጣ ያው ከትምህርት ቤት መልስ ድሮ ትምህርት ግማሽ ቀን ነበረ። ከጧት ከሆነ 7 ሰዓት 7 ሰዓት የገባ ደግሞ ማታ 11 ተኩል እንደዛ ነበር እና ግማሽ ሽፍት ትምህርት ሲማር ሱቅ ይሰራ ነበር ሲመለስ ማለት ነው። እና ልጆች ምናምን እያስገባ እየሰጠ ምናምን በቃ አባትየው ቢለውም ቢመክረውም ቢመታውም አልሰማ ይላል እና በጣም ሊመታውም ሲል ይሮጥበታል። ከዛ ምን ያደርጋል ሰውየው ቆይ ስለ ምን ላድርግ ብሎ ያስብና ከጓደኛው ጋር እኔ ለብቻዬ ስላልቻልኩት አጋርፈኝ ማለት ለሁለት እንደብድበው ብሎ ከጓደኛው ጋር ልክ ሱቅ ሊሰራ ሲገባ ውስጥ ዘግተው በጣም ይቀጠቅጡታል ከጎረቤት ጋር ማለት ነው ከአባቱ ጓደኛ ጋር። እና ከዛ ምን ሆነ ያው ልጅ ነው አደገ ምን አለ ዩኒቨርሲቲ ገባን። ከዛ በኋላ ተመረቀ። ከዛ በኋላ የመጀመሪያ ዲግሪ ከያዘ በኋላ ስኮላርሺፕ አግኝቶ ውጭ ሀገር ሄደ። ማስተርስ ፒኤችዲ ብዙ ተምሮ ምን ብሎ ከዛ ከረጅም አመት በኋላ ወደ አባቱ ጋር እናት አባቱ ሊጠይቅ መጣ። ከዛ ለመጠየቅ ሲመጣ ለአባቱ ትልቅ ቤት ሰራላቸው። እንደገና ደግሞ የሆነ ሬስቶራንት ነገር ትንሽ የምግብ ቤት ነገር ከፈተላቸው። ብቻ የሚያስፈልገውን ለወላጅ አረገላቸውና ያ አብሮ ያጋረፈው ሰውዬ ለመጠየቅ መጣ። ሲመጣ ልጁ ቶታሊ አረሳውም ያንን ማለት ነው። ምክንያቱም አባት እናት ያው ይመታል በአባት በእናት ሰው ቂም አይዝም። ግን ያኛው በማያገባው ስለሆነ ገብቶ እንደዛ ያደረገው ልጁ ቂም ይዞበታል እና ልጄ መጣ ምናምን ሲል በጣም ሰድቦ ከቤት አስወጣውና በቃ አልወጣም ካልክ እንደውም ልመታ እችላለሁ ምናምን አለ። ያው ልጁ ጥሩ ነው ያደረገው እያልኳችሁ ሳይሆን ግን አንዳንድ ሰው በማያገባው የሚገባል። አሁን ያኔ ያ ሰውዬ በልጅና በአባት መሀል መግባት አልነበረበትም። ምክንያቱም አባትም እኮ እኩል ደብድቦታል እንዲደበደብ ያደረገውም አባት ነው። ግን አባት ነውና ቂም አልተያዘበትም። እናት አባት ምናምን ወንድም እህት እንደዛ ስለማያዝ ማለት ነው። እና ምን አለ አሁን ላይ የሆነ ወንድም ከወንድሙ እህት ከእህት በሆነች ነገር ትንሽ ስክራች ሲያደርግ እንደ እርጎ ዝንብ ጥልቅ የምትሉ ሰዎች አላችሁና እናንተ ተው ነው ከዚህ ታሪክ ተማሩ። ምክንያቱም አሁን እህት ከእህት አብራ ስትሆን ሌላ ጊዜ ደውሎ እና ምናምን ማይል ሰው ልክ አብረው ሲሆኑ አብረው መሆናቸውን ሲያቅ ደውለው ነይ እኔ ጋር ሁኚ ምናምን ብሎ ይወስዳሉና ያ ምንድነው በእህትና በእህት መሀል ቅራኔ ለመፍጠር ነው። ግን አይሆንም። መልሶ ስጋ ናቸው እነሱ መልሰው ይገናኛሉ። ያ ሰው ነው ዳር የሚቀረውና አይጠቅምም። እንደዛ የምታረጉ ሰዎች ያው አታርጉ ነው። ምክንያቱም ያው ሶሻል ሚዲያ መማማሪያ ማለት እኔ ከሶሻል ሚዲያ ብዙ የተማርኳቸው ነገሮች አሉና እንደዚህ የምታረጉ ሰዎች በማያገባችሁ የምትገቡ በቃ በቤተሰብ የሆነ ሰው ተመርቆ ምናምን ለተወሰነ ጊዜ ስራ ካጣ እንደዚህ ይሁን። በነገራችን ላይ አፍና ተግባር ይለያያል። እነዛ ሰዎች አርገውት እንደዛ እኮ እንትን ቢሉ ጥሩ ነው። አሁን እንደዛ ወንድም ከወንድም እህት ከእህት የሆነች ነገር ሲሆን እንደርጎ ዝንብ ጥልቅ የሚሉ ሰዎች የእነሱ ቤተሰብ ቢፈተሽ በጣም ብዙ ጉዳይ ያለበት ነው። ግን የራሳቸው አይታያቸውም እና እንደዛ የምታደርጉ ሰዎች ስለማይጠቅም እንዳጫወትኳችሁ ታሪክ እናንተ ዳር እንዳትቀሩ እንደዛ አታርጉ ላለሁኝና ከጠቀማችሁ ስሙት። ስላዳመጣችሁኝ አመሰግናለሁኝ። ሰላም አለይኩም ወራህመቱላሂ